ዕብራውያን ምዕራፍ 6 ከቁጥር 16 እስከ 20 ድረስ የጌታ ቃል እንደዚህ ይላል። ሰዎች ከእነርሱ በሚበልጥ ይምላሉ፣ መሐላውም የተባለውን ነገር ስለሚያጸና በመካከላቸው የተነሳው ክርክር ሁሉ ይወገዳል። እግዚአብሔር የማይለወጥ ዓላማውን ለተስፋው ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ አጸናው። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጎናል። እኛም የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለ ውስጠኛ መቅደስ ይገባል። ይህም ስፍራ ኢየሱስ ስለ እኛ ቀድሞ የገባበት ነው። እርሱም እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት ሆነዋል። አባቶችም የነሱ ናቸው፣ ሕጉም የነሱ ነው፣ መጽሐፉ የነሱ ነው። ብሉይ ኪዳን የመጀመሪያ ተደራሲያንም አድማጭም ባለቤትም እነሱ ናቸው። እንደ ላይኔጅም ካነሳን ደግሞ ትክክለኛ ላይኔጁም እነሱ ናቸው። እኛ እንደምታውቁት ደጋግመን እንደምንለው የበረሃ ወይራንን ከበረሃ ነው ቀንጥሶ አምጥቶ ኢየሱስ ላይ ትራንስፕላንት አድርጎን የዚህ ሕይወት ተካፋይ ያደረገን ባለሙሉ መብት ያደረገን በክርስቶስ በኩል ነው። እነሱ ግን በክርስቶስ በኩል ብቻም ሳይሆን ደግሞ አባቶች የነሱ ናቸው፣ ሕጉም የነሱ ነው ብሏል ጳውሎስ ሮሜ 9 ላይ ሮሜ 6 ላይ ወደኋላ እናንተ ሄድብላችሁ ስትመለከቱና ታዲያ ኑ ተጠጉት። ያልበራ የሚገለጥ የሚበራ ልደርሱበት የሚገባ ገና በጣም ብዙ መንፈሳዊ እውነቶች አሉ። ዋናው ነገር ገብቶናል። ለመዳን የሚሆነው ነገር አግኝተናል። እዚህ እውነት ላይ ስንጸና ደግሞ መብሰል ማቹር ማድረግ ግዴታ። ከፊቱ ደግሞ የሚያየው የእምነት አባት ባልኖረው ሰዓት አባታችን አብርሃም በተስፋ አምኖ እግዚአብሔር የሰጠውን ያንን የተስፋ ቃል ወረሰ። ታዲያ ምሰሏቸው። እምነት ይቀድማል። ቀጥሎ ምንድን ነው ያልኩት? ትዕግስት፣ ርስት። እነዚህ ሶስት ሐሳቦች አሉ። ዓመታት አብርሃም 25 ዓመት ተፈትኖ ስለዚህ የተስፋውን ቃል ወረሰ። ኢንሄሪታንስ አለ። ዕብራውያን ሁለት ነገር ነው የሚያነሳው። እንግዲህ አንደኛው የተስፋው ቃል ነው። ሁለተኛው መሐላ ነው። ሁለት ነገሮች አሉ የሚለው ሁለት ነው። አንደኛው የተስፋ ቃል ነው የተነገረ የተስፋ ቃል ተስፋው አለ። ሁለተኛው ደግሞ መሐላ። እግዚአብሔር መሐላ አያስፈልገውም ነበረ። እግዚአብሔር የታመነ አምላክ ነው። መሐላ የሚያስፈልገው በቃሉ ለማይታመን ነው። እግዚአብሔር ግን በቃሉ የታመነ አምላክ ስለሆነ መሐላ ብዙ አያስፈልገውም። መሐላ በሰው አውድ ወርዶ እግዚአብሔር ከሰው ልጆች ጋር የተናገረውን ቃል እንደሚፈጽም፣ እንደማይሽረው፣ እንደማይለወጥ፣ እንደማይናወጥ የጸና እንደሆነ ለማስረገጥ እግዚአብሔር መሐላ ማድረግ ፈለገ ይላል እና መሐላ አረገ ይላል። እግዚአብሔር ለአብርሃም በስሙ ማለ አይደለም ይላል። አብርሃምና እግዚአብሔር ተማምለው አይደል? እግዚአብሔር ብቻውን ነው አይደል የማለው? ለባሪያዬ ለወዳጄ ለአብርሃም የተናገርኩትን በሙሉ እንደማደርግለት ዛሬ በስሜ ምያለሁ አለ። አብርሃም እግዚአብሔርን ማልልኝ እስቲ አላለው። እግዚአብሔር ራሱ ነው የማለው በስሙ። ከሱ የሚበልጥ ስለሌለ በገዛ ስሙ እኔ በእግዚአብሔር ስም ልምል ይችላል። እግዚአብሔር ግን ከሱ የሚበልጥ ስለሌለ በስሙ ማለ። እኔ እግዚአብሔር እማልለወጥ አምላክ ስም ማን ነው ሲለው ያለና የሚኖር አምላክ ነኝ። እኔ ዘላለማዊ አምላክ ነኝ። ለአንተ ያልኩን ሁሉ አደርግልሃለሁ ብሎታል እኮ። ባይምልም የታመነ ነው። እግዚአብሔር ግን መጽሐፍ ሲናገር የማይዋሽ አምላክ የተናገረውን የተስፋ ቃል ጽኑ እንደሆነ ለማስረገጥ ማለት ጽኑ ነው እኮ ለማስረገጥ ግን ማለት ዘፍጥረት 22 ላይ ለብቻው ነው የማለው። ለሁለት ግን ተማምለው ያውቃል። ኪዳን አድርገው በተኛበት ሌሊት እግዚአብሔር በራእይ ተገለጠን። አብርሃም አለ አቤት አለ። በቤት ያለው የደማስቆ ሰው ኤሌዘር አይወርስም፣ አይዞ አትፍራ አለውና እኔ ላንተ ጋሻ ነኝ ብሎ ዋጋ እጅግ ታላቅ ነው የሚለው እኔ ያስኩት መደበኛ ትርጉሙ ላይ ታላቅ ዋጋ እኔው ነኝ። ይሄን ያህል እሰጥሃለሁ አይደለም ያለው። ዋጋ ሲተመናው እኔ አይደለ የተናገርኩት በእኔ መጠን ነው። ታላቅ ዋጋ እኔው ነኝ፣ አልዋሸሁም፣ አደርጋለሁ ሲለው አብርሃም እግዚአብሔርን አመነ። እምነት ነገሩን ክደ ሳይሆን እላዩ ላይ እግዚአብሔር ኢንፍሉዌንስ ያደርገዋል። መለኮት ኢንተርቬን ያደርጋል ነው እምነት። በቃ ያው በስራ ይመጣል እስማኤል። ይሄኛው በእምነትና በጸጋ የሚመጣ ነው። በእምነትና በጸጋ የሚመጣ ሁሌ ከሰው አቅም በላይ ልክ እንደ ሳልቬሽን የጸጋው የመሲሁ ግንድ ይሄኛው ከእናንተ ውጭ ጸጋ ነው፣ ፍሪ ጊፍት ነው፣ በእምነት ነው። ያኛው የሥራ ነው፣ የልፋት ነው፣ አይወርስም። ያኛው የሕግ ነው፣ አንተ ለፍተን ያመጣ ያኛው ነው፣ ያኛው አይወርስም። ይሄኛውስ እኔ ነኝ የምሰጣለሁ፣ አንተ አትችልም ተብለ እኔ ነኝ የምችለው። ይሄ ግሬስ ኪዳን እናደርጋለሁ። ሻላ አብርሃም አዘጋጃለሁ፣ ሰዓቱን ደረደረ፣ አስተካከል
ፕሮሚስ አድርጎለታል። ፕሮሚሱን የሚጠብቅ አምላክ ነው። ቀን ቀን በአሸዋ ይቆጥራል፣ ሌሊት ሌሊት ደግሞ ኮከብ ይቆጥራል። ይህንን እፈጽማለሁ አሉ። ለዚህ ማረጋገጫ እንዲሆን ና መስዋዕት አድርግ፣ አስተካክልልኝ፣ ከዛ እኔ እመጣለሁ፣ እኔ እናንተ ኪዳን እናረጋለን ሁለታችን። እሺ አለ። አብርሃም አዘጋጀ። ዋኖሱን ምኑን እኩል ከፍሎ እግዚአብሔርን ቀኑን ሙሉ ጠበቀው የሚል ቃል አለ። ቀኑን ሙሉ ቁጭ ብሎ ጠበቀ ይላል አብርሃም። ሰው ቢጠራው ቢቀጥረው ቀጠሮ አለኝ እኔ ሌላ ቀጠሮ ከማን ጋር? ከአምላኬ ጋር። እግዚአብሔርን የሚያውቀው አብርሃም ብቻ ነው። እግዚአብሔርን ማን ያውቃል በዛ ዘመን? እግዚአብሔር ነው አምላክ። ጉባኤው ደግሞ አብርሃምና ሳራ ነው። ሁለት ሰው ነው ጉባኤው፣ የእግዚአብሔር ጉባኤ። እግዚአብሔር የሚለው አብርሃም ብቻ ነው። ሌላው እንዳለ የከለዳውያን ጣዖት አምላኪ ነው። አብርሃም ቁጭ ብሎ ያህዌን እጠብቃለሁ። ይመጣል አምላክ። አዎ ይመጣል። መሸ ይላል። አሞሮች መጡ ይላል። አሞሮች እያባረረ ጠበቀው። እግዚአብሔርም አብርሃም ላይ እንቅልፍ ጣለበት። ይተኛል ብሎ ቢጠብቀው ሰውየው ሊተኛ ነው። ኪዳን እናድርግ ሲለው አብርሃም ከእግዚአብሔር ጋር ኪዳን ሊያደርግ፣ ከዛ አብርሃም ላይ እግዚአብሔር እንቅልፍ ጥሎ አስተኛው። አስተኝቶት አብርሃም ሲተኛ እግዚአብሔር ኪዳን አድርጎ ሄደ። ከዛ አብርሃም ጠዋት ብድግ ብሎ ሲያይ ኦልሬዲ እግዚአብሔር ኪዳን አድርጎ ሄዷል። እግዚአብሔር ሆይ አብረን ነው የምናደርገው አላልከኝም ወይ ሲለው፣ ለዚህ ኪዳን እኔ ብቻ የታመንኩ። ነገ አብርሃም ሊያፈርስ ይችላል። አብርሃም በሆነ ምክንያት ቢያፈርስ ምዕራፍ 16 አጋርጋ ይገባላ። ከዛ በኋላ እኮ ያበላሻላ። ቢያፈርስ እንደተሰነጠቁት ዋኖሶች ልሰንጠቅ ነው። እግዚአብሔር ለምን አብርሃም ይሰነጠቅበታል? በቃ አንተ ተኛ አለው። አዎ እኔ አርጌ አልፌያለሁ። ለዚህ እስከ መጨረሻ እኔ የታመንኩ። ብቻውን አይደል የጠራን? እኛንስ ማን ተባብሮ ነው ይዳናል? ለዚህ ማንም አላገዘውም። ጨርሶ ነው ያለ። ተፈጸመ ብሎ ፈጽሟት ጨርሷት ነው ኑ። እግዚአብሔር አብ የተቀበለን በልጁ በክርስቶስ ኢየሱስ ብቻውን ኪዳን አድርጎ፣ ጳውሎስ አብርሃምን ምሳሌ አድርጎ አብርሃምን ብቻ ኢሚቴት አድርጎት ወደ ኢየሱስ ጎትቶ አመጣው፣ ሳበው፣ አመጣው ወደ ኢየሱስ፣ ወደ አዲስ ኪዳን አማኞች አመጣው። ዕብራውያኑ የኛ ብቻ ነው ብለው አሜን እንዳሉ እኛም አሜን እንድን ከመስቀል አሻገረው ጉዳዩ። በመስቀል በኩል አሾለከው። የብሉይ ኪዳን አባት አብርሃም እንዲያርጓል ሲላቸው ዕብራውያን እጃቸው ላይ ማቴሪያሉ አለ። የዘፍጥረት መጽሐፍ አለ፣ ያውቁታል። ከሕፃንነታቸው ጀምሮ ሲሸመድዱት ነው የኖሩ። ሪማይንድ ታረጋቸዋለ እንጂ አዲስ ነገር አልነግራቸውም፣ ያውቁታል። ኒው ቴስታመንትን ግን እያስረዳቸው ለተስፋው ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ ጸናው። የተስፋው ቃል ወራሾች እነማን ናቸው? እኛ ነን። በውስጥ አዲስ ኪዳን ላይ የተሰጠ ተስፋ ምንድን ነው? እግዚአብሔር ለእኔ የሰጠኝ አንድና ብቸኛ ተስፋ ወደ ዘላለም መንግስት፣ ወደ ሰማያዊ ርስት እንደምገባ። ይሄ ነው የጋራ ያለን አንድ ተስፋ። ይሄ በግል የሰማችሁትን እሱን አይደለም እየነገርኳችሁ ያለሁት። ስለ አሁን እየተነገራችሁን የትንቢት ቃል የምትጠብቁትን ነገር እሱን አይደለም የምናገረው። እሱን እግዚአብሔር የተናገረውን በሙሉ ያደርጋል፣ ምንም ጥርጥር የለውም። ግን ስለ እሱ አይደለም የሚያወራው። የተስፋ ቃል ወራሽ አብርሃም የተስፋ ቃል ወራሽ የተባለው በልጁ በኩል ነው ያገኘው። እኔ ተስፋ ቃል ወራሽ ተብዬ ተጠርቻለሁ። እግዚአብሔር ስለሚሰጠኝ ልጅ አይደለም የሚያወራው፣ በክርስቶስ ኢየሱስ በኩል ስለማገኘው ዘላለማዊ እረፍት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ ሊሄድ ሲል ወደ አብ ሊሄድ ሲል ሰበሰባቸውና ከምዕራፍ 13 ከምዕራፍ 19 ድረስ 12ቱ ብቻ ናቸው። ሐሙስ ማታ ነው ያ ሁሉ ምዕራፍ፣ ሐሙስ ማታ እዛ ሰገነቱ ላይ ያለው ቤት ውስጥ ቁጭ ብሎ ነው የሚያወራው። ልባቸው አይታወክ አይፍራ፣ በአባቴ እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። እኔ ወደሚሄድበት ወደዚያ ደግሞ እንድትኖሩ ዳግመኛ መጥቼ ልወስዳችኋለሁ ሲል ፊልጶስ ጌታ ሆይ አቤት አለ። ወዴት እንዴት ትሄድ አናውቅም፣ መንገዱንም አናውቀውም። መንገድ እውነት ሕይወት እኔ ነኝ፣ መንገዱን አናውቀውም ሲል እኔው ነኝ። በእኔ በቀር ወደሚለው ቦታ የሚደርስ ወደ አብ የሚደርስ ማንም የለም ካቶ የለም ሲል ፊልጶስ እንደዚህ ያለ አብ ጋር ነው እንደምትሄደው? አዎ ሁሌ አባቴ ስትል ሰማ። አንድ እንደው ፌቨር አድርግልኝ። ይኸው 3 ዓመት ተኩል ተከተልና አይደል እንዴ ወደ ቀኝ ወደ ግራ ሳለ እንደው አንድ አብን አሳየንና ፊልጶስ እኔ ልሄድ ነው እያልኩ መሰናበቻ መውጫ ሰዓታችሁ ላይ ኤሌመንተሪ ጥያቄ ትጠይቀኛል አለና እኔ እስከ ዛሬ ከእናንተ ጋር ስኖር አታውቁኝም እንዴ? ኧረ እናውቃለን። ታዲያ እኮ እኔን ያየ አብን አይቷል። አብ በእኔ እንዳለ እኔስ በአባቴ እንዳለው ይህንን አታምንም እንዴ? ኧረ አምናለሁ። ምንድነው ተስፋችን? እኔ ወደ አባቴ ሄዳለሁ። አባቴ ብዙ ነው፣ መኖሪያው በጣም ትልቅ ነው ሰማይ እና ስፍራ አዘጋጃለሁ። ለማ በምድር ላይ ላሉ ቅዱሳን ሁሉ። ሰማይ በጣም ትልቅ ነው። የሚነጠቀው ሰው የማይቆጠር ነው የሚነጠቀው ሰው። ስንሄድስ የሆነ ሰፈር ነው የምንገባው። ሰማይማ ትልቅ ነው። ወስዶ ያስቀምጥ። እኔ ባለውበት በዛ ከእኔ ጋር አብራችሁ ትሆናላችሁ። ይሄ ነው ተስፋ። ይሄ ነው የርስታችን። ይሄ ነው የተስፋችን መጨረሻ። የተስፋው ቃል ወራሾች ለምንሆን ለእኛ ያጸናው ዘንድ እግዚአብሔር የተስፋውን ቃል መሐላ አረገ። በልጁ ደም እሄዳለሁ፣ ስፍራ አዘጋጃለሁ፣ ሰው እጠብቃለሁ ሲል መስቀል ላይ ሞቶ በደም አለ ማኅተም ላይ ሲል ታትሞ አንድ ተስፋ ነው ያለ። ወደ እርሱ ለሸሸን ለእኛ አንድ ተስፋ ነው ያለ። ምንም መሄጃ ለሌለ ለእኛ
ወደሱ ለሸሸ ከማን ነው የምትሸሸው? ከዓለም፣ ከሰይጣን፣ ከሚጓጓ ላክብርህ ከሚልህ እኮ ነው የምትሸሸው። ከኢየሱስ ውጭ ክብር የለም። ሊሾምህ ከሚፈልገው እኮ ነው የምትሸሸው። ከመከራ ብቻ እኮ አይደለም። በጣም ሊያነግሱት ሲፈልጉ እኮ ነው ጥሏቸው የሚሄደው። ሊያከብሯቸው ሲሞክሩ እኮ ነው ትቷቸው የሚሄዱት። ክብርን መሬት ላይ ዲፋይን አናደርገውም። ክብር ሰማይ ነው የሚተረጎመው። ቆንጆ ጨርቅ መልበስና ጥሩ አይነት ቤት ውስጥ መኖር አይደለም ክብር ከኢየሱስ ጋር መኖር። ለእኛ ለሸሸን ተስፋ ኢየሱስ በቅርብ ይመለሳል። ሌላ ተስፋ የለንም። ወደ እሱ የሸሸን ተገን አለን። ታላቅ ወንድም አለን። ኢየሱስ ይባላል። ወንድሞቼ መሬት አሉ ሄጄ አመጣቸዋለሁ ይላል አባቱ። ልጆቼን ይዘና ታናናሾችን ይዘና ይላል። ሙሽራው ሙሽሪቱን ሊወስድ ይመጣል። ሰማይ ደግሷል። አባት ሰርግ አለ፣ ድግስ። ሙሽሪት ተዘጋጅታ ትጠብቀዋለች። ሙሽራው ይመጣል ይዞ ወደ አባቱ ቤት